በአንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም ሰዕለባን ለጉዳይ ይልኩታል። በመንገድ ላይ ሳለ ከአንሳር ቤቶች በሩ ገርበብ ያለ ቤት አስተዋለ። እንደ አጋጣሚ በቤቱ ውስጥ ያለው መጋረጃ ንፋስ ይገልጠውና ገላዋን እየታጠበች ባለች እንስት ላይ አይኑ ያርፋል። በጣም ደነገጠ። በፍጥነት ከአካባቢው ዞር አለ። ነገር ግን ውስጡ ሰላም ሊያገኝ አልቻለም። እንዴት እይታዬን መቆጣጠር አልቻልኩም? እንዴት ረሱልን ባየሁበት አይኔ ጭራሽ የእሳቸውን መልእክት ይዤ እንዴት አይኔ ሐራም ላይ ያርፋል? ምናልባትም ሙናፊቅ ሆኜ ይሆናል እያለ ያለቅስ ጀመር። ሐራም ባየሁበት አይኔ በድጋሚ ረሱልን ማየት አይገባኝም። አላህ ይቅር እስኪለኝ አሊያም መለከል መውትን መጥቶ ሩሄን እስኪያወጣው በዚህ ኮረብታ ማሳለፍ ይኖርብኛል አለና ከመዲና ተራሮች ወደ አንዱ አመራ። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ለጉዳይ ልከውት ስለቆየባቸው ልጅ ማጠያየቅ ጀመሩ። ቀናቶች ተቆጠሩ። ስለ ሰዕለባ የተጠየቀው ሁሉ አናውቅም የሚል ምላሽ ሰጡ። ረሱል ዐለይሂ ሰላቱ ወሰላም ዑመር ኢብኑ አልኸጣብንና ሰልማን አልፋሪሲይን ከተወሰኑ ሱሐቦች ጋር እንዲፈልጉ ላኳቸው። ዑመርም ከባልደረቦቻቸው ጋር በእግር በፈረስ ሲፈልጉት ቆይተው በስተመጨረሻም በመካና በመዲና ካለ አንድ ኮረብታ ላይ ደረሱ። እዚያ እረኞችን ተመለከቱ። ስለ ሰዕለባ አንዳንድ ምልክቶች ነግረው አይተውት እንደሆን ጠየቁ። አንድ ልጅ ከዚያ ኮረብታ ስር እያለብን በምንሰጠው ወተት ይኸው 40 ቀኑን ይዟል፣ ሌትም ቀንም ያነባል፣ ምክንያቱንም ሊነግረን አልፈቀድም አሉ። ዑመርም መች ይወጣ ይሆን ሲሉ ጠየቁ። ፀሐይ ስትጠልቅ አሏቸው። በአቅራቢያ ተደብቀው መውጣቱን ይጠባበቁ ጀመር። ፀሐይ ስታዘነብል ሰዕለባ ወጣ። እረኞቹ ምንም ሳይሉ ወተቱን አልበው ሰጡት። ሁለት እንደተጎነጨ አይኖቹ በእንባ ዘለላ ተሞሉ። መጠጣት አልቻለም። መጠጫውን ቁጭ አድርጎ ወደ ኋላው ዞረ። ነገር ግን ዑመርና አብረውት ያሉ ሱሐቦች ከተደበቁበት ወጥተው ያዙት። ምን ነካችሁ? ረሱል ሙናፊቅ መሆኔን ተናገሩ? ለዚህ ነው ልትፈልጉኝ የመጣችሁት? ሲል ጠየቀ። በጭራሽ፣ እንደውም ምን ገጠመው ሲሉ በእጅጉ ተጨንቀዋል አሉና በእንባና በረሃብ የተጎሳቆለውን ሰዕለባ ወደ መዲና ተሸክመውት ሄዱ። ቤቱ እንደደረሱ ወደ ረሱል ዐለይሂ ሰላቱ ወሰላም መልእክት ላኩ። ረሱል ዐለይሂ ሰላቱ ወሰላም ቤት ሲገቡ ፊቱን ወደ መሬት ደፋ፣ ፊታቸውን ላለማየት። ረሱል ዐለይሂ ሰላቱ ወሰላም ጭንቅላቱን ቀና አድርገው በታፋቸው ላይ አስደገፉት። ያ ነቢይላህ፣ ይህንን በወንጀል የተጨማለቀን ራስ ከክብር ሰውነቱ ላይ ያንሱ አላቸው። እሳቸው ምን ሆንክ? ምን ያሰጋሃል? ሲሉ ጠየቁት። የአላህ ቅጣት ሲል መለሰ። ምንስ ትፈልጋለህ አሉት። የጌታዬን እዝነት አላቸው። እኔ የምትፈልገውን እንድታገኝና ከምትፈራው እንድትጠበቅ ዋስ እሆንልሃለሁ ሲሉ አዛኙ ነቢይ አረጋገጡለት። ያ ነቢይላህ፣ እነሆ የጉንዳን መንጋ በደም ስሬ እየተተለተለ እንደሚሄድ ስሜት ይሰማኛል አላቸው። ይህ ሞት ነው፣ እነሆ ጌታህን ትገናኛለህ በማለት ሸሃዳን አስታወሱት። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ሰዕለባ ጌታውን ተገናኘ። እኛም የአላህ ነን፣ ወደ እርሱ ተመላሾች ነን። መልእክተኛው ዐለይሂ ሰላቱ ወሰላም ሰገዱበት። ወደ ቀብር ቦታ ሲወስዱት አካሄዳቸው በተጣበበ መንገድ እንደሚጓዝ በጣታቸው ጫፍ ሲራመዱ ያስተዋለው ዑመር ጭንቅንቅ በሌለበት ለምን እንዲህ እንደሚራመዱ ጠየቃቸው። ወላሂ ያ ዑመር፣ የሰዎች ጭንቅንቅ ሳይሆን የመላእክት ጭንቅንቅ ነው እንዲህ የሚያራምደኝ። ይህ ሁሉ የመላእክቶች አጀባ የ15 ዓመቱን ወጣት ሰዕለባን ለመሸኘት ነበር።